ሰላም ጤና ይስጥልን ውድ የተከበራችሁ የቻናላችን ተከታታዮች፣ በዛሬው ቪዲዮአችን ደግሞ እንግዲህ ጂሜል አካውንታችሁ ፓስወርድ የጠፋችሁ ማለትም እንግዲህ ስልክ ኢሜሉ አለ ኦልሬዲ ገብቷል ወይም ደግሞ ታብሌታችሁ ላይ ሊሆን ይችላል አለ፣ ግን ነገር ግን ፓስወርዱን ይጠፋባችኋል ወይም ትረሱታላችሁ ማለት ነው። እንዴት ማግኘት እንደምትችሉ ደግሞ ዛሬ አሳያችኋለሁ ማለት ነው። በቅደም ተከተል እስከ መጨረሻው ድረስ ተከታተሉ ዘንድ የአክብሮት ግብዣዬ ነው ማለት ነው። ይህንን ቻናል ደግሞ ሰብስክራይብ ካላረጋችሁ ሰብስክራይብ በማድረግ ታበረታቱን ዘንድ እንዲሁም ደግሞ ቪዲዮ ተደራሽ እንዲሆን ሼር እያደረጋችሁ ለጓደኞቻችሁ እንዲሁ ለወዳጅ ዘመዶቻችሁ ማድረሳችሁን አትርሱ ማለት ነው። እስከ መጨረሻው ድረስ ተከታተሉኝ፣ አብራችሁን ዝለቁ። እንግዲህ በመጀመሪያ የምትገቡት የት ላይ ነው ማለት ነው? ስልካችሁ ሴቲንግ ላይ ትገባላችሁ። ኖርማል ሴቲንግ እዚህ ጋር እንደምታዩት ሴቲንግ ምልክት አለች ማለት ነው። እሷን አንድ ጊዜ በመጫን ትገባላችሁ ማለት ነው። ይህን ስትገቡ ወደ ታች መጨረሻ ላይ ምን የሚል አለ ማለት ጎግል የሚል አለ። እሷን እንትን ተመርጣላችሁ ማለት ነው። ጎግል የምትለው ይሄው በትዕግስትና ቀስ ብላችሁ ተከታተሉ ማለት ነው። ጎግል የምትለዋለች። ጎግል የምትለውን አንድ ጊዜ ትጫናላችሁ ማለት ነው። እዚህ ጋር እንደምትመለከቱት ምን ያመጣላችኋል ማለት ነው? ስማችሁን ወይም ደግሞ የጂሜል ስማችሁን እና ጂሜላችሁን ወይም ጂሜል አካውንታችሁን ያሳያችኋል ማለት ነው። እሱን አንድ ጊዜ ትጫኑታላችሁ ማለት ነው። ወዴት እንደሚወስድ እንከታተል። እዚህ ጋር እንደምታዩት እንግዲህ አንድ ጊዜ ስትጫኑ ምን ያመጣላችኋል ማለት ኢሜል ስማችሁን ከኢሜላችሁ ጋር እዚህ ጋር ያመጣላችኋል ማለት ነው። የሸፈንኩት ያው አንዳንዴ እንግዲህ ኮፒራይት ወይም ደግሞ በጣም ጉግል ስለሚያስቸግር ነው ማለት። ስለዚህ ይህንን ካመጣላችሁ በኋላ እዚህ ጋር እንደምታዩት ማኔጅ ዩር ጉግል አካውንት የምትላለችን ጽሁፏን አንድ ጊዜ ትጫኗታላችሁ ማለት ነው። በሂደት እንመለከታለን ማለት ነው። ይኸው አንድ ጊዜ እንጫነው አለን ማለት ነው። እሱን አንድ ጊዜ ስንጫነው እዚህ ጋር እንደምታዩት እንግዲህ እነዚህን አማራጮች ያመጣላችኋል ማለት ነው። እነዚህን አማራጮች ካመጣላችሁ በኋላ የትኛውን እንደምትነኩ አሳያችኋለሁ ማለት ነው። በቀጥታ እዚህ ጋር እንግዲህ ፐርሰናል ኢንፎ፣ ሴኪሪቲ ኤንድ ሳይን ኢን፣ ጉግል ፓስወርድ፣ ሰርች ፓርቲ ኮኔክሽን፣ ዴታ ኤንድ ፕራይቬሲ፣ ፒፕል ኤንድ ሼሪንግ፣ ፔመንት ኤንድ ሰብስክሪፕሽን የሚላለ ወደኋላ መለስ ታደረጉና እንግዲህ ሁለተኛዋ ላይ ወይም ደግሞ እዚህ ጋር እንደምትመለከቱት ላመልክትላችሁ ማለት ነው። እቺን ሴኪሪቲ ኤንድ ሳይን ኢን የምትለውን ትጫናላችሁ ማለት ነው። አንድ ጊዜ እሷን ትጫናታላችሁ። ከተጫናችሁ በኋላ ወደ ታች አሁንም አማራጭ ያመጣላችኋል። ዩር አካውንት ኢዝ ፕሮቴክትድ ይላል። ምንድነው? ሪከቨሪ ኢሜል እና ሪከቨሪ ስልክ ፎን ወይም ስልክ ቁጥር ካስገባችሁ ይህንን ያሳያችኋል ማለት ነው። ወደ ታች ዝቅ ታደርጉታላችሁ ወይም ደግሞ ወደ ታች ትጎትቱታላችሁ ማለት ነው። ወደ ታች ስትጎትቱ መጨረሻ ላይ የሚያመጣላችሁን ትመለከታላችሁ ማለት ነው። እዚህ ጋር ምን የሚል አለ ማለት ነው? ወደ መጨረሻ ላይ ፓስወርድ ማኔጀር የሚል አለ ማለት ነው። ፓስወርድ ማኔጀር ይኸው እዚህ ጋር የምትለውን አንድ ጊዜ ትጫናላችሁ ማለት ነው። እሷን አንድ ጊዜ ስትጫኑ ወዴት እንደሚወስዳችሁ እንመልከት ማለት ነው። እሱን አንድ ጊዜ ትጫናላችሁ። ይኸው እንደምታዩት ፕሮሰስ እያደረገ ነው። ፕሮሰስ ካደረገ በኋላ እነዚህ አሁን እንግዲህ እዚህ ውስጥ በጣም ብዙ እንትኖች ሊንኮች አሉ ማለት ነው። በቀጥታ ከኢሜል ጋር ኮንታክት ያደረጉ ማለት ነው። ከነሱ ውስጥ ግን እናንተ የምትፈልጉት የጂሜል አካውንታችሁን ፓስወርድ ስለሆነ ጂሜላችሁ ኦልሬዲ እዚህ አለ ወይም ደግሞ ጂሜል አካውንታችሁ አለ፣ ነገር ግን ፓስወርዳችሁ ጠፋባችሁ። እዚህ ውስጥ ገብቷል፣ ግን ስለማያሳያችሁ እንዴት ማግኘት አለብን የሚለውን እነዚህ እንግዲህ የተለያዩ እንትኖች አሉ ማለት ነው። እነዚህ የተለያዩ ሊንኮች አሉ። ከዚህ ውስጥ ማንን ነው የምትመርጡት ማለት ነው? ፈልጋችሁ gmail.google.com የምትለውን ይችን ትመርጣላችሁ፣ ወይም ደግሞ ጂ ምልክት ያለባትን ትመርጡና እሷን አንድ ጊዜ ትጫናላችሁ ማለት ዶንት ፎርጌት ኢት ይችኛዋ መሆኗን google.com መሆኑን ማረጋገጥ ይጠበቅባችኋል ማለት ነው። ምክንያቱም ከሌላ ጋር ለምሳሌ ከፌስቡክ ከዚህ ጋር እንደምታዩት ሌሎች እንደ ሊንክዲን፣ ቲክታክ ሊኖር ይችላል፣ ወይም ደግሞ ሌሎች እንደዚህ ሊንኮች ወይም ደግሞ አንዳንድ ሊንክዲን ሊሆን ይችላል። ከዚህ ጋር ያገናኛችኋቸው እንትኖች ስለሚኖሩ ከዛ ውስጥ ግን እናንተ መምረጥ ያለባችሁ ጉግል የሚለውን ልክ አሁን እኔ ያሳየኋችሁን ብቻ ነው ማለት ነው። እሱን ከመረጣችሁ በኋላ እንግዲህ ይሄው እዚህ ጋር ያሳየኋችሁ ማለት ነው። አሁንም እንዳትረሱ ጉግል የሚለውን ነው የምትመርጡት ማለት ነው። እቺኛዋን አንድ ጊዜ ትጫናላችሁ ማለት ነው። ስንጫን ወዴት ይወስደናል? ወደ ስልካችሁ ፓተርን ይወስዳችኋል ማለት ነው። የስልካችሁን ፓተርን ትከፍታላችሁ ማለት ነው። በቀጥታ የስልካችሁን ፓተርን ነው የሚጠይቃችሁ። የስልካችሁን ፓተርን ወይም ደግሞ የስልካችሁን ምንድነው እንትን ማለት ነው ፓስወርድ ይጠይቃችኋል። ትከፍታላችሁ ማለት ነው። እሱን ከከፈታችሁ በኋላ በቀጥታ የሚያመጣላችሁ እንመልከት ማለት ነው። እንደምትመለከቱት እንደዚህ አመጥቶልኛል ማለት ነው። እዚህ ጋር እንደምታዩት ይሄንን መልክ አመጥቶልኛል ማለት ነው። ስለዚህ ምንድነው ማለት ነው? እዚህ ጋር እንደምታዩት account.com google.com ብሎ እዚህ ጋር አለ አድ ዩዘር ኔም የሚል አለ ማለት ነው። እዚህ ጋር ምን አመጣልኝ ማለት ነው? እዚህ ጋር እንደምትመለከቱት የትኛዋ ፓስወርድ ናት ማለት ነው። ፓስወርድ ነው።
እንዴት ነው ማግኘት የምትችሉት? እዚህ ጋር እንደምታዩት የአይን ምልክት እዚህ ጋር አለች። እሷን ጫን ስትሉ የሚያሳያችኋል ማለት ነው። ፓስወርዱን ያሳያችኋል። ያን ጽፋችሁ መውሰድ ትችላላችሁ ማለት አሁን እኔ እንትን ማለት እችላለሁ፣ መጫን እችላለሁ። ነገር ግን የሰው ፓስወርድ እንደማሳየት ስለሚቆጠር በተለይ በጣም ሴኩሪቲ አደጋ ስለሆነ እንትን ይለኛም ቪዲዮውን እንትን ይልብኛል ማለት ነው፣ ያጠፋብኛል። ወይም ደግሞ ኮሚኒቲ ጋይድላይን ዋርኒንግ ስለሚሰጠኝ ነው ማለት ነው። ስለዚህ እናንተ በቀላሉ ይህንን ምን ማድረግ ትችላላችሁ ማለት ነው። በቀላሉ ይሄኛውን ነክታችሁ እቺን የአይን ምልክቷን ተነኩና ፓስወርዱን ያሳያችኋል ማለት ነው። በቀላሉ በዚህ መልኩ የጎግላችሁን ፓስወርድ የጠፋባችሁ ነገር ግን አሁን ጠፋባችሁ ሲል ኢሜይሉም የጠፋ መሆን የለበትም ማለት ነው። እዚህ ስልካችሁ ውስጥ ኢሜይሉ ገብቶ ነገር ግን ፓስወርዱን አታውቁም። ስለዚህ በቀላሉ እዚህ ጋር ማግኘት እንደምትችሉ እንግዲህ አሳያችሁ ማለት ነው። ሀሳብ አስተያየት፣ እንዲሁም ደግሞ ያልገባችሁ ነገር ካለ በኮሜንት ቦክስ አሳውቁኝ ማለት ነው። እንደዚህና መሰል ቪዲዮዎችን ደግሞ ለማግኘት ይህንን ቻናል ሰብስክራይብ፣ ላይክ፣ ሼር ማድረጋችሁን አትርሱ ማለት ነው። ሁልጊዜም የምንለቃቸው ቪዲዮዎች እንዲደርሳችሁ ደግሞ የደወል ምልክቷን መጫናችሁን አዘንጉ ማለት ነው። ለዛሬው እንግዲህ ይሄን ነበር ላሳያችሁ ወደድኩት ማለት ነው። እንደወደዳችሁት ተስፋ እናደርጋለን። በያላችሁበት መልካም ጊዜ መልካም ቆይታ ይሆንላችሁ። ባይ ባይ።